እና የሚረዳው ማን ነው? አማራ ነበር እኮ የሚረዳው ብርሃኑ ነጋ። አማራ ዲያስፖራ አዳምጥ። አንድዱት በቦምብ ማለት ለምን ማን ነው? ሀብት ንብረቱን አውድሙለት። ከቻላችሁ ዘርፋችሁ ብሉ። ማትቀበርባት ሀገርህ ለምን ትኖርበታለህ ራሱ? አፍና ቆቆ የማን ሆኖ ነው? አዲስ አበባ ላይ እኮ ነው እየኖሩ ያሉት። 4 ኪሎ ውስጥ ለጌታቸው ረዳ ትላንት ወዲያ ኢትዮጵያ ትፍረስ ኢትዮጵያን እኔ አፈርሳለሁ ያለው 4 ኪሎ ላይ ቁጭ ብለዋል። ኢትዮጵያን ለማፍረስ ሲኦል ገባሉ ያለ ሰውዬው የኢትዮጵያ ላይ አዲስ አበባ ላይ ያለ ፎቅ የወያኔ ነው፣ የሻዕቢያ ነው፣ የኮልኮሌ የኦሌግ ነው። ያልታጠቡ ሰዎች የሚኖሩበት ፎቅ ነው። ያ ፎቆች ማለት ነው የአማራ ልጆችም የደቡብ ልጆችም የኦሮሞ ልጆችም እነዚህ በሎኬሽን ትክክለኛ የአማራ ታጋዮችን በመጠቆም ለመንግስት እና ለትግሬ እየሰሩ ያስገደሉበት ሁኔታ ነው ያለ። በዛ ላይ ደግሞ በጣም የሚገርመው እንደዚህ አይነት ቅድም እንደነ መዓዛ መሐመድ አይነቱ እንደነ ሲሳይ አጌና እንደነ ብርሃኑ ነጋ አይነቱ ሰዎች ኢሳትን በመጠቀም በፊት ምን ያደርጉ ነበረ? ለምሳሌ ተስፋዬ ገብራ የሚባለው ሰውዬ የቡርቃ ዝምታ የሚለውን መጽሐፍ የደረሰውን ሰው መጽሐፉን የሚያከፋፍሉት የነበሩ ኢሳቶች ነበሩ። ኢሳት የቡርቃ ዝምታን መጽሐፍ በማከፋፈል ቁጥር 1 ነበረ። እነዚህ ሰዎች ናቸው እንግዲህ በትክክል አሁን አይታችሁ ከሆነ 360 ምናምን አሁን የብሔር ብሔረሰብ ጥርቅም ነው። መረጃ ቲቪ አሁን እኮ በዘመነ በኩል እየተኮለኮሉ በማን ነው ደግሞ ይሄ የሚያደራጃቸው? በነልደቱ አያሌው፣ አፍታሙ አያሌው እነዚህ እኮ አሁን መዓዛ መሐመድ ሽንጣቸውን ገትረው ትግሬ ይምጣያሉ። እኛ ደግሞ እስኪ እናያቸዋለን እያለ ነው። ወንጀለኞች ናቸው። ቀጣይ መለቀ ሞዴል የሚል አካውንት ቀጣይ እንዴት ነህ? በጣም አድናቂ ነኝ። እኔ ከትግራይ ነው እና ሞጣዬ ምን መሰል ከትግራይ ማለት ከትግራይ ነው። የአድዋ ልጅ ነኝ። የአድዋ ልጅ ወያኔ ትደግፊያለሽ? አይ አልደግፍም። ሰላም ነው የምፈልገው። እኔ ኢትዮጵያዊነቴን በጣም እወደዋለሁ። ወያኔ ለትግራይና ጠላት ነው ወይስ ወዳጅ? አይ ጠላት ነው ለእኔ። አድዋም የሚቃወማል ወያኔ? አዎ ግን መናገር አንችልም። አዎ ብዙ አለ። አድዋ የሚቃወም ደግፍም አለ። አድዋ ግን እንዴት እስላም አለ እንዴ? አድዋ አለ ተከባብረን ነው የምንኖረው። ሙስሊም ክርስቲያን አድዋ ላይ ምንም ችግር የለብንም። አድዋ ነው የተወለድሽው? እስኪ በትግርኛ ትንሽ ስለ ህዋቶች ተናገሪ። አይመስለኝም። ዝም ብላ ውሸቷን። የአድዋ ትግሬ ነው። የአድዋ ትግሬማ ወረራ ላይ ነው ከሚና ዝቡኪው እንታይ እና አድዋ ተወልደሽ እንዴት ትግርኛችም ሞጣ የኢቲ ቪዲዮ መውጣት አለባት። ትልቋ ላይ አምጣትና ቪዲዮ ዋጋ እንዲኻ በትግርኛ ትዛረብ ድኻ ሞጣ አይመስለኝ። ውሸቷን አይቶክስም አውቃ ነው። አይቶክስም ዋጋ ካንታይ አይቶክስም ቴድሮሳችን አማራ ከቤት ኢትዮጵያ ፖለቲካ እንኳን ብዙም አልወድም። የት ነው መምራት የሚችለው? አማራና አማራ ብቻ ነው። የት ነው የምትኖረው? አድዋ ሁሉ ራሱ ወያኔ ነው ማለት አይቻልም። ባይዘው ምክንያቱም ስብሐት ነጋ የሰራው ቤተመንግስቱ ዝቅ ብሎ የትግራይ እናት እውነቱን ለመናገር ዳቦ እኳ ጋግራ መብላት ያልቻለች ድሃ አለች። እና ሁሉም አድዋ ወያኔ ነው ማለት አይቻልም። ይመችሽ። ለማንኛውም ቀጥሉ። ከታች ጊዜ ዳኛው ነው መናገር የፈለገ። ሞጣዬ ምን አለ መሰለህ ባይዘወይ የትግራይ ሙስሊሞች የሚያፈናቅሏቸው የትግራይ ክርስቲያኖች አይደሉም። ህወሓት ነው የፖለቲካ መነገጃ እያደረጋቸዋል። የሱ ካድሬዎች እንዲገሏቸው ያደርጋሉ፣ እንዳይቀበሩ ያደርጓቸዋል፣ እንዲጨፈጨፉ ያደርጓቸዋል። ከዛ ተመልሰው ፖለቲካ ይሰሩባቸውና ከዛ ይሄን ስርዓት ያመጣው የአማራ ክርስቲያኖች ነው ብሎ ወደ አማራ ለማስጠጋት ሩጫ ይሄዳል። ህወሓት እንደዚህ ባይዘወይ እንዳይቀበሩ እንዳይበሉ እንዳይነግዱ እያደረጋችሁ ያለው
ራሱ ህወሓት ነው። የፖለቲካ ቁማርተኛ እየተጫወተባችሁ ያለው ራሱ ህወሓትን ክልሉ ላይ አላስኖራችሁ ያለው አትቀበሩም ያላችሁን እንድዱት በቦምብ ማለት ነው። ሀብት ንብረቱን አውድሙለት፣ ከቻላችሁ ዘርፋችሁ ብሉ። ተቀበርባት ሀገርህ ለምን ትኖርበታለህ? ራሱ የነሱ የፖለቲካ መነገጃ ሆነ ከሌላው ማህበረሰብ ጋር እንድትጣላ ለምን ያደርጓል? ዘዛ ያስገደለህ ያስጨፈጨፈ ያለው ፖለቲካ ደግሞ በእናንተ ሞት ላይ ደግሞ ፖለቲካ እያሰራባችሁ ያለው ደግሞ በትግራይ ብቻ አይደለም። ኢትዮጵያ ያሉትን ሙስሊሞችን ራሱ የፖለቲካ ትርፍ ይገላቸውና ያስገድላቸውና በእነሱ በህወሓት ቅጥረኞች እንደገና ፖለቲካ ዙሮ የሚሰራባቸው ራሱ ወያኔ እንደሆነ አፍና ቆቁ የማን ነው? አዲስ አበባ ላይ እኮ ነው እየኖሩ ያሉት። 4 ኪሎ ውስጥ ለጌታቸው ረዳ ትላንት ወዲያ ኢትዮጵያ ትፍረስ ኢትዮጵያን እኔ አፈርሳለሁ ያለው 4 ኪሎ ላይ ቁጭ ብለዋል። ኢትዮጵያን ለማፍረስ ሲኦል ገባለሁ ያለው ሰውዬው አዳምጡ። ለምን ማን ነው? የኢትዮጵያ ላይ አዲስ አበባ ላይ ያለ ፎቅ የወያኔ ነው፣ የሻዕቢያ ነው፣ የኮልኮሌ የኦሌግ ነው። ያልታጠቡ ሰዎች የሚኖሩበት ፎቅ ነው። ያ ፎቆች ማለት ነው የአማራ ልጆችም የደቡብ ልጆችም የኦሮሞ ልጆችም እነዚህ ቆሻሻዎቹ አርጋችሁ ማውጣት አለባችሁ ከኢትዮጵያ ምድር። ከዛ በኋላ ወደ ብልጽግና እንመጣለን። ብልጽግና ለኛ ድርጅት ብለን አይደለም። ብልጽግና የሞተ በራሱ አንገት ላይ ገመድ ያስገባ ድርጅት አማራን የነከቀን አማራን ያወደመ ቀን የአማራን ህፃናት ላይ መሳሪያ ያወረደ ቀን ብልጽግና አንገቱን ገመድ አንገት ላይ ያስገብቷል። ያን ቀን ነው ገመድ አንገት ላይ ያስገባው ብልጽግና። ብልጽግና ለኛ ችግር አይደለም። ብልጽግና ጦረኛ አይደለም። ብልጽግና በየትኛውም ሰዓት አማራ በአንድ ሆነበት ሰዓት ብልጽግና በየትኛውም እኛ ማጥፋት ያለብን ቀድማን ጠላቶቻችን ህፃናትን የሚያርደው ማን ነው? ወያኔ የአድዋ ዱርዮች። እነዚህ ነፍሰ በላዎች ከኢትዮጵያ ምድር አርጎ መጥፋት አለባቸው። መጀመሪያም አማራው አጥፍቶ ነበር። ያዳነው ብልጽግና ነው። አሁንም የአማራ ልጆች መቆም ያለባቸው እነዚህ ዱርዮች ከአማራ ክልል ከኢትዮጵያ ምድር አርጎ መውጣት አለባቸው፣ መጠረግ አለባቸው። እነዚህ የማይጠረጉ ከሆነ በሰላም አማራም ኦሮሞ ማንም በሰላም መኖር አይችልም። ኦሮሞዎች የሴራ ግድያ ያቁ ግድያ አያቁም፣ ሴራ ማረጋ ያቁ። አማራ ሴራ አያቅም፣ ግድያ አያቅም። ወያኔዎች ግን አባቱም ዘሩም የተወለደውም የተማረው የሴራ ግድያ ነው። የሴራ አማራን እየገደለ የኖረ ማን ነው? ወያኔ ነው። ኢትዮጵያ ምድር ላይ ሰውን እየገደለ የኖረ ማን ነው? ወያኔ ነው። አርቲስትን የሚገለው ማን ነው? ወያኔ ነው። ህፃናት የሚጨፈጭፈው ማን ነው? ወያኔ ነው። አማራን ኢትዮጵያ ምድር ላይ ያዋረደው አንደኛ ምድር ላይ ወያኔ ነው። አማራን ህፃናት ይጨፈጭፈው ማይካድራ ላይ ይሄንንም አምስቱንም አመት ፖለቲካ የምትከታተሉ ሰዎች ካላችሁ ዳስ ሪያሊቲ እየተከታተላችሁ ነው ብዬ አምናለሁ። ሞጣዬ ከዚህ በፊትም ለፍልፈዋል፣ አብራርተዋል። እየሞተን ነው እየተበለን ነው ብለዋል። አሁንም እየተበለን። አንዳንድ የፋኖ ታጣቂዎች የወያኔዎች ተላላኪዎች ናቸው አሉ። ትላንት የሆነ ወንድማችን የአማራ ልጅ የሆነ መረጃ እያቀረበ ነበር። ወርቅ አውጣሉ አሉ ጭራሽ ለወያኔዎች። ወያኔዎች ደግሞ ሰዓትና ጫማ ከትግራይ ክልል ወደ አማራ ክልል ያስገባሉ አሉ ለፋኖ ታጣቂዎች። አማራ ማለት ከፋኖ ብድር የሚፈልግ አይደለም። አማራ በጦርነት ኢትዮጵያ የምትባል ሀገር በጦርነት ያደና አማራ ነው። አሁንም ኢትዮጵያ የአማራ ናት። እኔ የሚያምነው አበዛ ነው የሚያምነው። መቼም ነገር ምን ተነጎደን ኢትዮጵያ የምትባል ሀገር መኖር የሚችለው አማራ ከኖረ። አማራ ከሌለ ኦሮሞዎች አዳምጥ። እናንተ ጦርነት ብቻ አታሸንፍ። አዳምጡኝ። አማራ ከሌለ ጦርነት እናንተ ሜዳ ላይ መቅራት። ግን አማራ ከእናንተ ጋር አንድ ከሆነ ኢትዮጵያ አይደለም ኤርትራም አይደለም ሶማሌም ጭምር ሶማሌላንድም ጭምር ታመጣለህ። ዝም ብለህ የሞተ ፖለቲካ ዝም ብለህ ሜዳ ላይ ጦርነት አታውቁ። እናንተ የተዘጋጀ ምግብ መግባት አከመከም እያላችሁ አደባባይ ላይ መጨፈር ነው የምታውቁ። ጦርነት ለእናንተ ምንም አይደለም።